ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደምን አላችሁ ቅዱሳኖች? እንደምን ቆያችሁ? ጌታ እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር አምላክ እጅግ በጣም ድንቅና ታምር የምሰራ የማይቀየር የማይለወጥ ሁሉ ጊዜ ጸንቶ የሚኖር የዘላለም አምላክ እግዚአብሔር እሱ ትልቅ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ ወደፊታችሁ የመጣው ሻሎም ቅዱሳኖች፣ እግዚአብሔር ሰላምና ጸጋ ይብዛላችሁ። ጌታ እግዚአብሔር አምላክ ለዘላለም የተባረከ ይሁን። እኔ ወንድማችሁ አገልጋይ እሸቱ ነኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ እግዚአብሔር አምላክ የተባረከ ይሁን። ዛሬ ወደፊታችሁ የመጣው አንድ ሐሳብ ይዤ ነው የመጣው። ያም ደግሞ ሐሳብ የሚገኘው ሉቃስ ወንጌል ምዕራፍ 24 ቁጥር ከ18 ጀምሮ ያለው ስፍራ ነው እናየውና ኢየሱስ ከሞተ በኋላ ደቀ መዛሙርቶቹም ተበታተኑ፣ ተለዩ። እነዚህ ግን ኢማውስ የሚሄዱ ሰዎቹ ተስፋ ቆርጠው እነሱ እየጠወለጉ እየዛሉ ሲሄዱ ኢየሱስ ግን ከሞት ተነስቶ አብሮ ደግሞ እንደገና ከነሱ ጋር እየሄደ ነበራቸው። እነሱ ግን እየሄደ የነበረውን ኢየሱስን እንኳን አላስተዋሉም። አይናቸው ተጋርዶ ነበረ። ኢየሱስ ጌታ ነው። ዛሬ ወገኖቼ እዚህ ተራራ ጸሎት ላይ ያለው ውስጥ ላይ የመጣ ሐሳብ ማወራው ሐሳብ ነው። መንፈስ ያቃበለ ሐሳብ ነው ማወራችሁ። ትዝታ መንገድ ብዙ ጊዜ ያቆስላል፣ ያደማል። ትዝታ መንገድ ረፍት ያሳጣል፣ ያስለቅሳል፣ ያስጮሃል፣ ዋጋ ያስከፍላል። ትላንት አልፈ የመጣው መንገድን አስተውስ እንዳትልቅስ ያደርገዋል። ትዝታ መንገድ ዛሬ ወንድሜ፣ ዛሬ እህቴ፣ ይሄን ድምጽ ለሚሰማ ሰዎች ሁላችሁ ትዝታ መንገድ የሰው ህይወትን አያጠነክርም፣ ይሰብርሃል። ትዝታ መንገድ፣ ትውስታ መንገዶች ሁሉ ጊዜ ያቆስላሉ፣ ያሳምማሉ፣ መፈወስ አይችሉም። ደጋግሞ ያቆስላሉ፣ ደጋግሞ ያደቃሉ፣ ደጋግሞ እንደገና ያደቃሉ። ትዝታ መንገዶች ዛሬ ግን እነግራችኋለሁ፣ ከትዝታ መንገድ ውጣ። ትዝታ መንገድ ሁሉ ጊዜ ስብራትን ያመጣል። ሁሉ ጊዜ የውስጥ ቆስለ ሁሉ ጊዜ ይቀሰቅሳል፣ ያደማል፣ ያስጨንቃል፣ ያሳዝናል፣ ያስለቅሳል፣ ዋጋ ያስከፍላል። ትዝታ መንገዶች እየጸለክ ትዝታ መንገድ ነህ፣ እየሰበክ ትዝታ መንገድ ነህ፣ እየሰራክ ትዝታ መንገድ ነህ፣ አገብተም ትዝታ መንገድ ነህ፣ ወልደም ትዝታ መንገድ ነህ። ትዝታ መንገድ ብዙ ጊዜ ልባችን ያቆስላል፣ ልብን ያደማል፣ ልቤ ይቆስላል። ትላንት እኮ እንዲህ ነበርኩኝ፣ እሺ አሁን አይሆንማ። ትላንት እኮ እንዲህ ሆንኩኝ፣ አሁንማ አይሆንማ። ትላንት እኮ ተሳክቶልን ነበር፣ አሁንማ ተበላሻ እያለቀሰን እንድንጓዝ አድርገዋል። አንተ ጾም ገብተህ ትዝታ መንገድ ከሆንክ ይሄን ማወቅ አለብህ። ይሄን መንፈስ መምታት አለበት። መንፈስ ነው እሱ። ያ መንገድን ልክ እንድሳስብ ያደርገዋል። አንዳንዱማ አባት ሞቶ አባትን እንዳስተውል ያደርገዋል። እናት ሞታ እናትን እንዳስተውል ያደርገዋል። ትዝታ መንገድ እናት ስኖር እኮ እኔ እኮ እንዲህ አልነበርኩ፣ አባት ስኖር እኮ እንዲህ አልነበርኩም ይላል። አሁን የቆምከውን ቦታን እንድትረሳ ያደርገዋል። አሁን የቆምከውን ቦታን እንዳታስተውል ነው የሚያደርገው፣ እንድትረሳ ያደርገዋል። ትዝታ መንገዶች ሁሉ ጊዜ ከትዝታ መንገድ ካልወጣችሁ፣ ጸልያችሁ ፍራማ አትሆኑ፣ ሮጣችሁ ፍራማ አትሆኑ። እዛው ድግግሞሽ ህይወት ነው የምትኖሩት። እያለቅስ ትኖራለህ፣ ኮሽታ ትሰማዋለህ፣ በዚህ ትሰማዋለህ፣ ትፈራለህ። አሁን ግን እነግራችኋለሁ ኢየሱስ አብሮ ያለው አብሮ እየሄደ ጠየቃቸው። እነሱ እንደዛ ያሉት አንተ ለሀገሩ እንግዳ ነህ እንዳሉት፣ አሁን በሰሞኑ ለሆነ ነገር ሁሉ አንተ እንግዳ ነህ እንዳሉት እየሄዱ መንገድ ላይ እነሱ የደከሙ ናቸው። አብሮ ያለው እኮ ብርቱ አምላክ ነው። አብሮ ያለው እኮ ሞትን እኮ ያሸነፈ አምላክ ነው። ድል ያደረገ እኮ አምላክ ነው። እነሱ ግን እሱን ረሱ። ትዝታ መንገድ ያስረሳል። ትዝታ መንገድ ያስለቅሳል። ወዳጄ፣ ወደ ወንድሞቼ ነው፣ ወደ እህቶቼ፣ በጌታ ተወዳችሁ በሌላ ሃይማኖት ውስጥ ያላችሁ ይሄ ድምጽ ለምድር ሰዎች ሁላችሁ በጌታ በኢየሱስ ክርስቶስም ከትዝታዎች መንገድ መውጣት ይሁንላችሁ። ከትዝታዎች መንገድ በጣም መጥፎ መንገድ ነው። በጣም ያቆስላል፣ ያደማል። ሰርተ ፍራማ አትሆንም፣ ሮጠ ፍራማ አትሆንም፣ ወጥተን ፍራማ አትሆንም። ያደማሉ፣
ከትዝታ መንገዶች መውጣት ይሁንላችሁ፣ ማምለጥ ይሁንላችሁ። ትዝታ መንገድ ትላንትና ያስታውልክ የምትሄደው ደክመሃል እኮ ግን ብርቱ ነህ ትላለህ። ቸርች ትገባለህ፣ ትደክማለህ፣ ትዘምራለህ፣ ትደክማለህ፣ ትሰብካለህ፣ ትደክማለህ፣ ትጸልያለህ፣ ግን አቅም የለም፣ ትደክማለህ። ወጥተም ትላንትና ነው የምታስበው። ዛሬ በጌታ በኢየሱስ ክርስቶስም ከተለመደው ከዛ መንገድ መውጣት ይሁንላችሁ። መውጣት አያችሁ፣ የእስራኤል ሕዝብን አይታችኋል። ከግብፅ አገር ከወጡ በኋላ እንዲህ አሉት፣ ለኛ እዛ ለኛ ይሻል ነበር። አሁን ያለው መንገድ ጠልቶ ነው እነሱ የዚያን መንገድ የሚመኙት። ወዳጆቼ ትዝታ መንገዶች በጣም ልብ ያቆስላሉ፣ ያደማሉ፣ ያስጨንቃሉ፣ ያስለቅሳሉ። አንተ ካልበረታክ፣ አንተ ካልተነሳክ አንተን እዛው ያደቃል፣ እዛው አንተን ይቀጠቅጣል፣ እዛው አንተን በቃ ዱቄት ያደርጋል፣ አቅም ያሳጣል። ትዝታ መንገዶች ሁሉ ጊዜ ከትዝታ መንገድ መውጣት ምን ያስፈልጋል ካልክ አንተ የቆምኮ ቦታን አረጋግጥና እወቅ። ቦታውን ካወቅ አንተ ሁሉ ጊዜ ታመልጣለህ። አንተን ሊያሸንፍ አይችልም። እስራኤል መንገድ ከወጣ በኋላ ለኛ እዛ እኮ ዱባና ሽንኩርት እኮ ይሻል ነበር፣ ለምን እዚህ ምድር ታንከራታለህ ሙሴ አሉት። የልባቸው ድካሙ በሱ ላይ አዘነቡ፣ አወረዱ፣ ልቡ እንዳወራ አደረጉ። እሱም ደግሞ እንደገና አወራ ወደ እግዚአብሔር፣ ጮሄ ወደ እግዚአብሔር ነገራቸው። እኔ ነገ አለ ስጋ አበላችኋለሁ አለ። የትላንትናው መንገድ የሚያስረሳ ታምራት ልሰራ አንተን እየፈለግ፣ አንተ ግን በትላንትናው መንገድ ላይ ቆመ ታለቅሳለህ። አውጣ ናውጣ ከዛ መንገድ። ሰው ጋር አይደለም የምትወጣው፣ ወደ እግዚአብሔር ጋር። አቤት ትዝታ መንገዶች። አንዳንዱ ሲያወራ ሰማለሁ። አባትህ ሲኖር እኮ ጥሩ ነበር፣ እናትህ ስትኖር ጥሩ ነበረች፣ ትላንት እኮ ያገባት እኮ ጥሩ ነበረች። ልክ አንተን ከዛ መንደር ያወጣና እዛው ድጋሜን ደግሞ እንደገና ያቆስላል። አሁን ተነስ፣ እየሄድኩ ነኝ፣ ና ተከተል። የተናገረውን ነገር ለመቀበል፣ አክሊልን ለመቀበል እየሄድኩ ነኝ፣ ሽልማትን ለመቀበል እየሄድኩ ነኝ። ተነስ፣ ከትዝታ መንገድ ናውጣ። ትዝታ መንገድ አንተን አያኖርም፣ ያጎዳል፣ ያቆስላል፣ ያደማል፣ ይገላል። አይታችሁ ወጣ መታሰቢያ ብሎ ሲሰሩ የሞተው እንትና ቦታ ነው ብሎ ትዝታ ይሰራሉ። ትዝታ ምንም ለውጥ አያመጣም። ለውጥ የሚያመጣው አንተ ስታመልጥና ስትበረታ ስትነሳ ብቻ ነው። አብሮ ካንተ ጋር ያለውን ስታሰውስ ብቻ ነው። እሱ ላንተ መንገድ ነው የሚሆነው። ትዝታ መንገዶች ሩቅ ያሉ መንገዶች ነው አይደለም የሚያሳዩት፣ ከኋላ የሚያሳዩት። ዞር ብለታል ከኋላ ትላንትና እኮ እንደነበረ ትላለህ። ያለፍከው መንገድ እያወራ አትሙት። አሁን ያለው መንገድ ላይ ቆምና እንደገና ቀጥሎ ወደፊት። ከፊት ያለው መንገድ ለመቀበል ተነስ አንተ። ያ መንገድ ረጅም መንገድ ይመስላል፣ ግን ቅርብ ነው። ስትነሳ ግን ትወስዳለህ፣ ስትሮጥ ግን ታገኛለህ። ተነስ፣ ትዝታ መንገዶችን ውጣ ወዳጆቼ። ትዝታ መንገድ ይኮረኩማል። ትዝታ መንገድ ላይ ምን አለ? ኩርኩም አለ። ትዝታ መንገድ ምን አለ? ጭንቀት አለ፣ ራብ አለ፣ ማጣት አለ፣ ታለቅሳለህ፣ ትጮኻለህ። ውጣ። በጌታ በኢየሱስ ክርስቶስም መውጣት ይሁንላችሁ። በኢየሱስ ክርስቶስም መውጣት ይሁንልሽ እቴ ወንድሜ፣ መውጣት ይሁን። ለሀገራችን መውጣት ይሁን። ቤተሰብ ትውጣ፣ ሰባኪ ይውጣ፣ ዘማሪ ይውጣ። ከትዝታ መንገድ መውጣት ይሁንላችሁ። ጌታ እግዚአብሔር ይባርካችሁ። ተባረኩ። ይሄን የሚሰማ ሰው ሁሉ ከትዝታ መንገድ መውጣት ነው የሚል ሰው ካለ ከኔ ጋር ገብቶ ወጣው ብላችሁ ጻፉ። እግዚአብሔር አምላክ ይባርካችሁ። ለብዙዎች እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እግዚአብሔር አምላክ ትልቅ ነው። ኢየሱስ ክርስቶስ ያድናል። ጌታ እግዚአብሔር ከናንተ ጋር ይሁን። ሻሎም። ኢየሱስ ያድናል። ተባረኩ።